ልትቀጣ ነው ሳይሆን ጌታዬ ሊምረኝ ነው የሚል ረጃ ሊኖረው ይገባል ብለዋል። والله اعلم. وللبخاري عن ابن مسعود رضي الله عنه امام البخاري بصحيحاቸው እንደዘገቡት كعبد الله بن مسعود رضي الله عنه እንደተላለፈው قال እንደዚህ አለ قال رسول الله صلى الله عليه وسلم يا الله ملكتኛ እንደዚህ አሉ الجنة أقرب إلى أحدكم من شراك نعله جنة أقرب እጅግ በጣም ቅርብ ነች አሉ ረሱላህ ሰለላሁ ዐለይሂ ወሰለም إلى أحدكم ወደ አንዳችሁ ወደ እያንዳንዳችሁ ጀነት ቅርብ ነች ቅርበቷ ከምን በላይ አሉ من شراك نعله نعل ከጫማው ዘለበት አሉ ነጠላ ጫማ በመናረግበት ጊዜ ለምሳሌ በአውራጣትና በቀጣዩ ጣት መሃል ያ በመሃል የሚገባው እንትን ነገር አለ አይደል የሚይዘው እሱ ለእግራችን ከሚቀርበው በላይ ጀነት ለመግባት ቅርብ ነው አሉ ሱብሃንአላህ والنار እሳትም مثل ذلك የዛኑ አምሳያ ቅርብ ነች አሉ ምን ማለት ነው ሲባል የሐቲማ ጉዳይ ነው ለማለት ነው ሰውየው በዛች በመጨረሻ ሰዓቱ አላህ ወፍቆት ተውበት አድርጎ ወይ ኸይር ሰርቶ ከሞተ በዛች ሰበብ ወዴት ገባ ማለት ነው ጀነት ሰተት ብሎ ገባ የጫማው ዘለበት ለእግሩ ከቀረበው በላይ ጀነት ቀረበችው ወይ በተቃራኒው አቂባው መጨረሻው ተበላሽቶ በመጨረሻ ቅጽበት ጌታውን ክዶ ወይ ደግሞ በትልቅ ኃጢአት ላይ ተዘፍቆ ከሞተ ያለ ተውበት እሳት ገባ የጫማው ዘለበት ለእግሩ ከቀረበው በላይ እሱ ለእሳት ቀረበ ያው የሐዲሱ መልእክት انما الاعمال بالخواتيم ስራ ኻቲማው ላይ ነው ወይ የመስተካከሉ የመበላሸቱ ጉዳይ ነው ግን ኻቲማችን እንዲስተካከል ምንድነው ታዲያ ማድረግ የሚገባን ሲባል የዛሬው እስቲቃማችን ወሳኝነት አለው የኻቲማ መስተካከል ዝም ብሎ እንደ ቻንስ አይመጣም ልፋት ያስፈልገዋል ከልፋቱ አንደኛው ምንድነው ዛሬ ቀጥ ማለት አለብን የዛሬው እስቲቃማችን ለነገ ኻቲማችን መስተካከል ሰበብ ነው የሚሆነው ሁለተኛ ደግሞ ዱዓ ማድረግ አላህን ስንማጸነው ሁሌም ሙስሊም አድርጎ እንዲገድለን ኻቲማችንን እንዲያስተካክለው የመጨረሻዬን ነገር ላንተ አደራ እያል በዱዓ መበረታታት አለብን ዱዓ ብቻ አድርገን ስራውን መተው የለብንም ስራውንም እየሰራን ከዱዓ መቦዘንና በስራ መተማመን የለብንም ስራችን ለጀነት ብቁ ያደርገንም ስለዚህ ምንድነው ዛሬ እስቲቃማ ካለን ኻቲማውን አላህ ያበጅልናል ان الذين قالوا ربنا الله ثم استقاموا ያለው ጌታችን አላህ ነው ብሎ በዚህ እምነታቸው ቀጥ ያሉ ሰዎች ሊሞቱ አካባቢ ተተነዘሉ عليهم الملائكه አላህ ሊያበስራቸው መላእክትን እንዲወረዱ ያደርጋቸዋል አላ ተኻፉ ካሁን በኋላ ምን ይገጥመናል ብላችሁ እንዳትፈሩ ወላ ተህዘኑ ተታችሁት በሄዳችሁት ወይም ባሳለፋችሁት ነገር ዱንያ ቤተሰብ ምናምን እንዳትተክዙ ወአብሽሩ بالجنه التي كنتم توعدون ተቀጠሩት በነበረው ጀነት እንኳን ደስ ያላችሁ ነው የሚሏቸው አላህ ኻቲማችንን እንዲያበጀው ዛሬ እስቲቃማ ያስፈልገዋል ዱዓ ላይ መበርታት አለብን እና ዋናው መልእክቱ ምንድነው የሰው ኻቲማው ነው ዛሬ የተበላሸ ህይወት ካለን ቶሎ ተውበት ማናደርግ ከሆነ መጨረሻ ህይወት ላይ ዝም ብለን እንስተካከል ብንል በራሱ የሚመጣ አይደለም ተውፊቅ ከላይ ያስፈልጋል የመጨረሻ ንግግሩ ላ ኢላሃ ኢላላህ የሆነ ሰው ጀነት ገባ ተባለ አይደል ተራ ምን ችግር አለው ለሞት አካባቢ ላ ኢላሃ ኢላላህ ላለው ብንል አላርም እኮ አይደለም እንደተሞላው ዝም ብሎ የሚመጣው መጨረሻ ለሞት አካባቢ ላ ኢላሃ ኢላላህን አላህ ካልወፈቀን ከየት እናመጣዋለን ግን ነገ እንድናመጣው ምን እናድርግ ኻቲማችንን በሸሃደተይን እንዲያደርግልን ዛሬ በዚክር ለምን አንጫወተውም ባገኘነው አጋጣሚ لا اله الا الله እንደ ዚክር ማብዛት አለብን لا اله الا الله በተግባር መኖር አለብን አላህን ያመለክን ማለት ነው በሱ ሳናጋራበት لا اله الا الله መማር አለብን ዛሬ ከኖር ነው የምንሞትበት ጊዜ አላህ ሊወፍቀን ይችላል ካልሆነ ዛሬ لا اله الا الله ሰው ካልሆነ ልንሞት ስንል ዝም ብሎ የሚመጣ አይደለም ተውፊቅ من الله ነው ለተውፊቁ ደግሞ ሰበብ ያስፈልገዋል ጀነትም ሆነ ጀሃነም ከጫማ ዘለበት በላይ ለናንተ ቅርብ ነው ሲሉ ረሱላህ ሰለላሁ ዐለይሂ ወሰለም ዋና የፈለጉት ምንድነው ማለት ነው ኻቲማ የመስተካከል ጉዳይ ነው አልአማሉ ቢልኸዋቲም ነው وعن ابي هريره رضي الله عنه مرفوعا كابي هريره رضي الله عنه بتلالفوا حديث يا الله ملكتኛ ምን አሉ ان امراه بغينا አንዲት አመንዝራ ሴት አሉ በغي በዝሙት የምትኖር አመንዝራ ሴት رأت كلبا አንድ ቀን ውሻን አየች في يوم حار በጣም ሞቃታማ በሆነ ቀን ላይ يطيف ሲሽከረከር አየችው ሲዟዟር ببئرين በአንድ የውሃ ጉድጓድ ሲሽከረከር አየችው قد أدلع لسانه لسانون ምላሱን በርግጥ አውጥቶ ያለከልክ ነበር من العطش ከውሃጥም ብዛት የተነሳ ምላሱን አውጥቶ ያለከለከ በጉድጓዱ ጫፍ ሲዟዟር አየችው አዘነችለትና ወደ ውስጥ ገብታ
فنزعت له لسوا وطاچለት ሙቃሃ ጫማውን አውጥታ ውሃ ይዛለት ወጣች فسقته አጠጣችው ስላዘነችለት ይህም ስላረገች ብቻ فغفر لها به ለሷ ኃጢያቷ ተማረላት በዚህ መልካም ስራዋ የነበረችበትን አላህ ይቅራላት አሉ ምንድነው የሐዲሱ ማለት ነው لا تحقرن من المعروف شيئا ብለው ረሱላህ ሰለላሁ ዐለይሂ ወሰለም ከመልካም ነገር አንዳችም ነገር ትንሽም ብትሆን እንዳትንቃት ወለው أن تلقى أخاك بوجه طلق ወንድምህን ስትገናኘው ፈገግታ በተሞላበት እንኳን ፊት ማየትህን ራሱ እንዳትተው ብለዋል እቺ ሴት አመንዝራ ነበረች ብዙ ወንጀል ትሰራ ነበር ለውሻው ስላዘነች ግን አላህ አዘነላት ሰሃባዎች ለእንስሶች በመናደርገው መልካም ነገር አጅራለን እንዴ ብለው ጠይቀዋል አዎ አላችሁ እርጥበት ባዘለ ነገር ሁሉ ላይ እምታደርጉት ሁሉ አጅር አለው ብለዋል ስለዚህም መልካም ነገርን መናቅ የለብንም ኢተቁናር ወለው بشق ተምራ ብለዋል በአንድ ሐዲሳቸው የጀሃነም እሳትን እንደው የቴምርን ክፋይ ግማሹን እንኳን ቢሆን በአላህ መንገድ በመለገስ ከእሳት ለመዳን ሞክሩ ነው የሚናቅ ነገር የለው ዋናው ንያ ነው ስለዚህ የሐዲሱ መልእክት ምንድነው ማለት ነው ስለ ውሻው የተነገረን ለነሱ በማዘናችን ምክንያት አላህም ያዝነልናል ታራ ለእንስሳ ያዘነ ኃጢያቱ ይቅር የተባለ ለሰው ያዘነስ የተጠሙ ሰዎችን ያጠጣ በተለይ ደግሞ አህለል ኸይር ሆኖ ውሃ ጉድጓድ አስቆፍሮ ደግሞ ለህዝቦችስ ይሄን ኸይር ስራ የሰራ አጅሩ ምን ሊሆን ነው እቺ ለውሻ ነው የደረሰችው ውሻ ለአኺራ አልተፈጠረም ጀነት ጀሃነም ይባል የለበትም ለሱ ደርሳለት ውሃ ስላጠጣችው ጫማውን አውጥታ ከውስጥ ገብታ ስላወጣች አላህ ይቅር ካላት ወደ ገጠራማው አካባቢ በውሃ ጦት የሚሰቃዩ ሰዎችን ሰው ከእንስሳ የተሻለ ነው በዛ ላይ ደግሞ አማኝ ሙስሊም ይሆናሉ እነሱን ያጠጣ ሰው በገንዘቡ ምን ሊሆን ነው አጅሩ ስለዚህ ሁላችንም በኸይር ስራ ላይ እንሳተፍ በሌላ ዘገባ ደግሞ ወቃል ነብያችን አለይሂ ሰላቱ ወሰለም ምናሉ دخلت النار እሳት ደግሞ ገባች ኢምራአተን አንዲቷ ሴት ደግሞ እሳት ገባች በምን ሰበብ فيه الرتين በድመት ያቺ በውሻ ኃጢያቷ ሲማር እቺ ደግሞ በድመት ሰበብ እሳት ገባች ምን ያረገቻት የሆነች حبستها አስራ ያሰቃየቻት የገደለቻት የሆነች አሰረቻት ካሰረቻትም በኋላ ላህያቺ ሴት አይደለችም አጣዓመትها የምትመግባት የሚያስፈልጋትን አሰጣትም ወይ ደግሞ ወላሂ እሷ አይደለችም አርሰለታ ከእስር የለቀቀቻት ታኩሉት መገብ ዘንድ ምን خشاش الارض የምድር ግብስብሶችን ፈልጋ አላህ የረዘቃትን ሄዳ ለመብላትም ከእስር አለቀቀቻትም አፍራትም ስታበቃ አላበላቻትም በዚህ ሁኔታ አስተቃይታ ስለገደለቻት እሳት ገባች የእንስሳን መብት በዚህ መልክ በመጣስ የገደለችዋ እሳት ገባች ከተባለች ሰውን ያሰቃየስ ሰውን ለሞት የዳረገስ ምን ሊጠብቀው ነው በአኺራ አሁን ኢማሙ ዙህሪ ረሂመሁላህ ሁለቱን ሐዲሶች ሲናገሩ አንድ ላይ ሰብስበው ምናሉ قال الزهري ያኛው ሐዲስ የተነገረው ይሄ የድመት ማን ነው በድመት ሰበብ ጀሃነም ገባች የሚለው ሐዲስ የተነገረው ሊአላ የተኪለ እንዳይደገፍ ነው አሐዱን አንድም ሰው በማን ላይ በዛ በውሻው ሐዲስ ላይ ተደግፎ በቃ እንዲህ በቀላሉ መልካም ስራ ሰርቶ ኃጢያት ይቅር የሚባል ከሆነማ ብሎ እሱ ላይ ብቻ እንዳይደገፍ ዙልምን በደልን እንዲጠላ የድመቱ ተነገረው አሉ የውሻው ደግሞ የተነገረው ለምንድነው ወላ የይአሰ ተስፋ እንዳይቆርጥ ነው አሐዱን አንድም ሰው በማን በድመቱ የድመቱ ብቻ ተነግሮ ቢሆን ሁሉም ተስፋ ይቆርጣል እኛማ አይደለም ድመት የሰው ሐቅ ጥሰናል ታዲያ ከዚህ በኋላ ምን መዳኛ አለን በማለት ተስፋ ሊቆርጥ ይችላል ወይ ደግሞ የውሻው ብቻ ቢነገር ኖሮ ሰው ሁሉ በውሻው ሐዲስ ላይ ይደገፍና ሌላውን ረስቶ በትንሽ ነገር ኃጢያት ይቅር ከተባለ ብሎ ዙልም ውስጥ ሊገባ ይችላል ሁለቱ ለምን ተነገሩ አሁን በዚህ በኩልም ከመልካም ነገር ትንሽን ሳይንቅ ሁሌ ሊበረታ ሊሰራበት ይገባል ከመጥፎ በኩልም ደግሞ ትንሽም ቢሆን መጠንቀቅ መቻል አለበት